ፓራሲታሞል መግዣ አጥቶ አንድ ሰው ፓናዶል ገዝተሽለት የሚተርፍ ከሆነ አበባ ገዝተሽ የቀብሩ ዕለት የምትሄጂበትን በቁሙ እያለ መድኃኒት መግዣውን በመስጠት ነው ማምነውና አንዳንዴ የራሴን ጎድቼም ነው እርዳታ ላይ የምሳተፈው። ያ እኔ ብቻ ሳይሆን አብዛኞቻችን የምናቅሽ በጣም እርዳታ ላይ በቃ ያለሽን ሁሉ ነውና ሰው ታሟል ሲባል ሰው ችግር ላይ ነው ሲባል ሂዶ በአካል ከመርዳቱን ባሻገር በብርም ብዙ ጊዜ እርዳታ ስታረጊ እኔ አይቻለሁ፣ ምስክር መሆን እችላለሁና እንግዲህ ፈጣሪ ባርክሽ መስዬ እዚህ መልካም ስራሽ ዋጋሽ ይከፈልሽ ነው የምልሽ። ወደ ቀጣዩ ጥያቄ ሳልፍ ማዳም ቤት በብዙ ችግር ተስፋ መቁረጥ ውስጥ ያሉ ልጆች ይኖራሉና ለነሱ የምትመክሪያቸው ምክር ካለ? ያው ተስፋ መቁረጥ የሚመጣው ሰው ስታጭ ነው። አሁን ደግሞ ይሄ ቴክኖሎጂ ያመጣው ነገር አለ። እንደዚህ ተገናኝተን ማውራት እንችላለን። የከፋቸው ነገር ካለ ማለት ማውራትን፣ መረዳትን፣ ማዳመጥን ራሱ ትልቅ ነገር ነውና ተስፋ ከመቁረጥ ምንም ነገር አይገኝም። ሁላችንም ይሄ ስፔሻሊ መዳም ቤት ሆነው እኛ አሁን መዳም ቤት ሆኖ ኢንተርኔት የሚጠቀሙ አሉ፣ እንደዚህ ሶሻል ሚዲያ የሚያዩ አሉ። የማያዩ እህቶቻችን ደግሞ አሉ። ጠዋት ስልካቸውን ተቀምጠው ማታ ሲተኙ ብቻ ኖርማል ቤተሰብ ብቻ እንዲያወሩ ተደርጎ የሚሰጧቸው ክፉ ደላላዎች እጅ ወደቁ ብዙ ምስኪን እህቶቻችን አሉ። ያው ለነዛ ቀን ያልፋል። የሆነ መጥፎ ጊዜያቶች፣ ጨለማ ቀኖች የሆነ ብርሃን የሚወጡበት ቀን አለና በትዕግስት በጸሎት ያንን ቀናቶች ማለፍ። እንደዚህ ደግሞ የሚሉት ሰው ካለ በማውራት እዚህም ሶሻል ሚዲያ ላይም ራሱ ሆናችሁ በድብርት ውስጥ በሀዘን በብዙ ነገር፣ እንደ ሀዘን ክፉ ነገር የለም። ወይ ቤተሰብ ማቶ ሊሆን ይችላል፣ የሆነ ብቻ የሆነ ነገር ያስከፋቸው ነገር ሊኖር ይችላል። በቃ የኔ ለሚሉት ሰው እንኳን ከሌለ እንደዚህ ቲክቶካችን ላይ መተን መነጋገር፣ ከቁጥር መጉደል የለብንም። ብንጣላም ምንም ብንልም ብንጨቃጨቅም ምንም ብንልም ከቲክቶክ ወጥተን በአካል ስንገናኝ እንብለን እንጠጣም እንልነንና ሁላችንም ያለንን ችግራችንን በመነጋገር መፍታት። እኔ በጣም ገርሞኝ ነው እግዚአብሔርንም ማዳመጥሽ። ምክንያቱም ብዙ ጊዜ እንግዲህ አንቺን የምናቅሽ በጣም አስከፊ አሳዛኝ ነገሮች ተፈጥረው እርዳታሽ ተፈልጎ ነው እና በጣም ተናደሽ በደላላ ጉዳይ ሊሆን ይችላል ተበሳሽተሽ እንደዚህ ሳትወድ በግድ ትውጣታለህ ምናምን እያልሽ በቃ እንደዚህ በቃ ስትይ ነው እና አሁን ገርሞኝ ነው እግዚአብሔርንም ማዳመጥሽ። እና መሲ ለካ ትክክለኛው ባህሪዋ በኖርማል ጊዜ ይቺ ናት መሲ። ያኛው ስሜታው የሚያደርጋት በተፈጠረው ነገር ኢሞሽናል ሆና ነው እንጂ ለካ መሲ እኔ ተመስጬ ነው እግዚአብሔርን ስሰማሽ ነበረው እና ገርሞኛል ጌታ። እሺ መስዬ ወደ ቀጣዩ ጥያቄ አልፋለሁኝ። ከመስጠት የሚገኘውን ደስታ እንዴት ትገልጪዋለሽ? አንቺ ብር አሰባስበሽ እርዳታ ያቅምሽንም ሰፖርት አድርገሽ ያ ሰው ታክሞ ሲድን ችግር ላይ ከነበረ ከዛ ችግሩ ደግሞ እግዚአብሔር ረድቶት በእናንተ እርዳታ ከችግሩ ወጥቶ ስታየው የሚሰማሽ እስቲ ስሜት እንዴት ነው የምትገልጪው? ምንም ጥያቄ የለውም። አንድ ሰው ያንቺ እርዳታ አስፈልጎት አንቺ እርዳታ አሰባስበሽለት ድኖ በቃ ድኖ ሲያመሰግን ወይ ደግሞ ድኖ ልክ እንደ መጻጉዕ ካልጋ ላይ ተነስቶ ስታዩ ከዛ በላይ ምድር ላይ ምንም የሚያስደስት ነገር የለም። የሰው ልጅ በቃ ስቆ ስታዩ ለእንባው ምክንያት አለመሆንሽ፣ ለደስታው፣ ለህመሙ፣ ለቁስሉ በቃ ትልቅ ደስታ ነው። በቃ መሲ ልነግርሽ አልችልም። ምክንያቱም ሰው በሚፈልግሽ ቦታ ላይ መገኘት ማለት ነው። ትክክል ሆኖ መገኘት። እሺ መስዬ ወደ ቀጣዩ ጥያቄያችን ስናልፍ ቤተሰብ ታብታብ እያደረጋችሁ ነው። አረ ሂዱበት በቃ ጨዋታሽ ተመችቷቸው ታብታቡንም ትተው ብለው እያዳመጡ ነው። ታብታብ እያደረጋችሁ አዳምጡ ውዶቼ። እሺ ያው እንግዲህ እዚህ ሶሻል ሚዲያ ላይ እስካለን ድረስ ትችቶች፣ ስድቦች፣ ማንጓጠጦች ይኖራሉና መሲ ብርጅስቶንም በግልሽ ያው የተለያዩ ትችቶች፣ ስድቦች ደርሰውብሻል እና ይህንን ነገር ተቋቁመሽ እንዴት ነው ወደፊት እስካሁን ጀግነሽ ቀጥለሽ ያለሽው? ያው ቲክታክ ላይ
ጥሩ ነገር ስትሰሪ የሚያስከፉሽ በዛ ልክ ደግሞ የሚያስከፉሽ ሰዎች አሉ። አንቺ ለመልካም ብለሽ ያደረግሽው ነገር ተተርጉሞ በሌላ ነገር ተተርጉሞ ለእንባዬ ምክንያት ሆኑ ብዙ ነገሮች አሉ። ግን ደግሞ ያው እንደነገርኩሽ ቲክቶክ ላይ እስካለው ድረስ ትንሽ ልከፋ እችላለሁ። ከቲክታክ ከወጣሁ በኋላ ግን የጀርባ አጥንቴ እስካለልኝ ድረስ ያው ማስረሻይ ከሱ ጋር ሆነሽ ብዙ ጊዜ ማለት በቃ ከቲክታክ ላይ እንደዚህ ኢሞሽናል ሆኜ ስናገር ራሱ ደውሎ ያስወጣኝና ይሄ እኮ እንደዚህ ነው፣ ስለዚህ አንቺ እንደዚህ ብለሽ ነበር መመለስ የነበረብሽ ይለኛል። እና በቃ መስመሬን ከዛ ወዲያውኑ ረሳዋለሁ፣ በቃ ወደ ኖርማል እመለሳለሁ። እና በነገራችን ላይ እንደዚህ አሁን ቲክቶክ ላይ የተናደድኩባቸው ሰዎች ሊኖሩ ይችላሉ እንጂ ከልቤ የምጠላቸው ሰዎች የሉም። ኖርማል ልናደድ ምናምን እችላለሁ፣ ጥላቻ የለብኝም። እሺ መስዬ ምናልባት ያው ካለሽ ሰዓት ወይ ላይቭሽን ትከፍቻለሽ ወይ ሰው ጋር እንደዚህ በእርዳታውም እንዲሁም ለመጫወት የራስሽም የግል ህይወትሽ አለና እንደው ጊዜ ካለሽ እና ላይቭ የማየት እድሉ ካለሽ የማንን ላይቭ ትከታተያለሽ? ላይቭ ያው ብዙ ጊዜ ያው እኛ የምንከታተለው እኔ ስም ባወጣሁላቸው ምንም እንደዚህ አሁን ከላይቭ ከወጣን በኋላ ጭራቆቹ ጋር ነው የምንሄደው። እኔ ጭራቅ ብዬ ስለምጠራቸው ደላሎቹ ጋር ማለት ነው። ወይ በደላላ የሚያለቅሱ ይኖራል ወይ የሚያለቅሱ እህቶቻችን ይመጣሉ። ምንም አንድ ላይቭ ላይ ተረጋግተሽ የእንትናን የምትዩ የለም። ወይ ላይቭ ስትገቢ ወይ ገስ ስትገቢ ወይ የሚያለቅስ ወንድም ይመጣል ወይ እህት ትመጣለች። ከዛ እዛው ከነሱ ጋር በቃ እንትን እንላለን እና ያው ምንም አሁን የከሌን ልልሽ አልችልም። እንደውም አንዳንዴ በቤታ እንደዚህ ወይ ማታ እሷ የሆነ የአሜሪካኑ ሰዓት እንትን ስለሚልላት የቤታ ላይቭ እንደውም እከታተላለሁ ትንሽ በቃ ስትቀልድ ምናምን ቤታን ያው ብዙ ጊዜያችንን አንቺን ስለምታይ